ሰላምና ጤና ለእናንተ ይሁን የታይም ሚዲያ አድማጮች፣ ለዛሬው ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። የትግራይ ህዝብ ፍትሃዊ ትግሉ ወደ ወሳኝ ምዕራፍ መሸጋገሩን ህወሓት አስታወቀ። የትግራይ ህዝብ ነጻነቱን ህልውናውንና ሉዓላዊነቱን ለማረጋገጥ የሚያደርገው ፍትሃዊ ትግል ወደ ወሳኝ ምዕራፍ መሸጋገሩን የህዝባዊ ወያነ ሓርነት ትግራይ ህወሓት በሳምንታዊ መግለጫው አስታወቀ። ድርጅቱ ባወጣው መግለጫ የትግራይ ህዝብ መብቱና ጥቅሙን ጠንቅቆ የሚያውቅና በየዘመናቱ የተደቀኑበትን ፈተናዎች እየመከተ እዚህ የደረሰ የዳበረ ፖለቲካዊ ማህበረሰብ መሆኑን ጠቅሶ በህዝቡ ላይ ከታወጀው የዘር ማጥፋት ወረራ በኋላ ህልውናውን ለማስከበር የተገደደበት አማራጭ እንደሆነ አብራርተዋል። ባለፉት ዓመታት ልዩነቶችን በውይይትና በድርድር ለመፍታት በርካታ ጥረቶች ቢደረጉም በብልጽግና ስርዓት እምቢተኝነት ሊሳኩ አለመቻላቸውን የጠቆመው መግለጫው በተጨማሪም ብልጽግና የትግራይ ህዝብና አመራሩ ላሳዩት ትዕግስት ጆሮ ዳባ በማለት የፕሪቶሪያውን የሰላም ስምምነት በግልጽ በመጣስ አዳዲስ ጥቃቶችን እየፈጸመ እንደሚገኝ አመላክተዋል። ስርዓቱ ከተደቀነው የህልውና አደጋ አኳያ የትግራይ ህዝብ ራሱን ከመከላከል ውጭ ሌላ አማራጭ እንዳልተሰጠው ያመላከተው መግለጫው በአሁኑ ወቅት ህዝቡ በህወሓት መሪነትና በሙሉ አቅሙ ተደራጅቶ ህልውናውን የማስከበር ትግል ላይ እንደሚገኝ አስታውቋል። የዚሁ ትግል አካል በመሆንም በርካታ ወጣቶችና ከዚህ ቀደም ከክፍሎቻቸው ወጥተው የነበሩ ታጋዮች ወደ ስልጠና ማዕከላትና ወደ ሰራዊቱ በመቀላቀል ላይ እንደሚገኙ፣ ከዚህ ጎን ለጎንም በማህበራዊና በመደበኛ ሚዲያዎች የሚሰነዘሩ የስነ ልቦና ጥቃቶችን በመመከት የትግራይ ህዝብ ፍትሃዊ ዓላማ የማንጸባረቅ ስራ እየተሰራ እንደሆነ ገልጸዋል። ብልጽግና ህዝቡን ከሌሎች ህዝቦች ጋር ለማጋጨት የሚያስበው ሴራና የሚያሰራጨው መርዝ ቀድሞ የተነቃበት መሆኑን ያመላከተው ህወሓት የትግራይ ህዝብ ፍትሃዊ ዓላማውን በመስነቅ የጠላትን ሐሰተኛ ፕሮፓጋንዳ በማፍረስና አቅሙን በማስተባበር ወደማይቀረው ድል እየገሰገሰ እንደሚገኝ አስታውቋል። በመጨረሻም የትግራይ ህዝብ በዚህ ወሳኝ ምዕራፍ ላይ በቅንጅት በመረባረብ ህልውናውን ሉዓላዊነቱንና የራስን እድል በራስ የመወሰን መብቱን በማረጋገጥ ሰላማዊት የበለጸገችና ዲሞክራሲያዊት ትግራይን እንደሚገነባ መግለጫው አረጋግጠዋል። ከሰባት ያላነሱ የኢትዮጵያ የፖለቲካ ድርጅቶች ጋር ሲደረግ የነበረው ድርድር ተጠናቆ ሁሉም በጋራ የአብይን አገዛዝ ለመታገል መወሰናቸውን አርበኛ ዘመነ ካሴ ገለጸ። በዚህ ትብብር ውስጥ የትግራይ፣ የኦሮሞ፣ የሶማሊያ፣ በርታ፣ ጉሙዝና ሌሎችም ድርጅቶች ተካተውበታል ሲሉ አርበኛው አክለው ገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሊቀመንበር አርበኛ ዘመነ ካሴ በፈረንሳይኛ ቋንቋ ከሚዘጋጅ የስዊዘርላንድ ጋዜጣ ጋር ባደረጉት ቃለ ምልልስ የፋኖ ትግል ዓላማዎችን፣ የውስጥና የውጭ ግንኙነቶችን እንዲሁም የአገሪቱን ፖለቲካዊና ጸጥታ ነባራዊ ሁኔታዎች አስመልክቶ ሰፊ ማብራሪያ ሰጥተዋል። የምንታገለው ለነጻነትና ለእኩልነት ነው በሚል ርዕስ በወጣው የሌ ቴምፕስ ጋዜጣ ዘገባ መሰረት የንቅናቄ ዋነኛ ዓላማ የጠቅላይ ሚኒስትር አብይ አህመድን መንግስት ከስልጣን ማስወገድ፣ የአማራን ህዝብ ህልውና ማስጠበቅና የኢትዮጵያን መበታተን መከላከል መሆኑን አርበኛ ዘመነ አስታውቋል። አርበኛ ዘመነ ካሴ በማብራሪያቸው ከዚህ ቀደም በሸዋ፣ ወሎ፣ ጎንደር፣ በጎጃም እንዲሁም በኦሮሚያ ክልል በወለጋ አቅራቢያ በተናጠል ሲንቀሳቀሱ የነበሩ የፋኖ ኃይሎች አሁን ላይ በአንድ ማዕከላዊ እዝ ስር መሰባሰባቸውን ገልጸዋል። ከዚህም በተጨማሪ ፌዴራል መንግስቱን ለመጣል በማሰብ በሰሜን ኢትዮጵያው ጦርነት ወቅት ይዋጓቸው ከነበሩት የትግራይ ኃይሎች ጋር መወያየታቸውንና ጥምረት መፍጠራቸውን ገልጸዋል። ይህ ትብብር ከትግራይ ኃይሎች ባሻገር ከጉሙዝ፣ በርታ፣ ሶማሌና ኦሮሞ ኃይሎች ጋር መደረጉን መሪው በቃለ ምልልሳቸው አብራርተዋል። በጦር ሜዳው ስላለው የኃይል ሚዛን የተናገሩት አርበኛ ዘመነ ካሴ የፋኖ ኃይሎች በአሁኑ ወቅት ከ80 በመቶ በላይ የሚሆነውን የገጠር አካባቢና በርካታ ትናንሽ ከተሞችን መቆጣጠራቸውን ተናግረዋል። አያይዘውም መንግስት ወደ ክልሉ ካሰማራቸው 13 የጦር እዞች ውስጥ 10ሩን በውጊያ ገጥሟቸው ማሸነፋቸውን ገልጸዋል። በሌላ በኩል መንግስት በንጹሐን ዜጎች ትምህርት ቤቶች፣ ገበያዎችና የአባይ ጊዮርጊስ ቅድስት አርሴማን ጨምሮ በገዳማት ላይ ያለምንም ልዩነት የድሮን ጥቃት እየፈጸመ ነው ሲሉ ከሰዋል። ለዚህም የተባበሩት አረብ ኤሚሬቶች የቱርክ ሰራሽ ድሮኖችን ለመንግስት በማቅረብ እንዲሁም እስራኤላውያን የቴክኒክ ድጋፍ በማድረግ በኢትዮጵያ ጉዳይ ጣልቃ እየገቡ መሆኑን አርበኛ ዘመነ ካሴ በብርቱ ተችተዋል። በአዲስ አበባ ዙሪያ በሚገኙት የሸገር ከተማ አካባቢዎችን ጨምሮ በተለያዩ የኦሮሚያ ክልል አካባቢዎች የግዳጅ ወታደራዊ ምልመላ ዳግም እየተካሄደ መሆኑን
ነዋሪዎች ገለጹ። ቤተሰቦች እንደተናገሩት ወጣቶች ያለ ፍላጎታቸው በኃይል ተወስደዋል። በአንዳንዶች ደግሞ ወጣቶችን ለማስፈታት ገንዘብ እንዲከፍሉ ተጠይቀዋል። እንደ ምሳሌነት የቀረበው በምስራቅ ሐረርጌና በምስራቅ ባሌ ዞኖች ከሚገኙ ነዋሪዎች መረጃዎች እንደሚያሳዩት ይህ የምልመላ ድርጊት የተከሰተው በአገሪቱ የጸጥታ ውጥረቶች በተከሰቱበት ወቅት ነው። ከእነዚህም መካከል በፌዴራል መንግስትና በትግራይ መካከል እንደገና ያገረሸው ውጥረት፣ የአማራ ክልል በፌዴራል ኃይሎችና በፋኖ ታጣቂዎች መካከል ያለው ጦርነት እንዲሁም በቤኒሻንጉል ጉሙዝ ክልል የሚታየውን አለመረጋጋት ይገኙበታል። የሰለባው ቤተሰቦች እንደገለጹት የቤተሰብ አባሎቻቸው ከአካባቢያቸው ውጭ በሄዱበት ወቅት ተሰውረውባቸዋል። እነዚህ ክስተቶች በተናጠል ማረጋገጥ ያልተቻለ ሲሆን የተወሰዱት ወጣቶች ለኢትዮጵያ መከላከያ ሰራዊት፣ ለክልል ሚሊሻ መዋቅሮች ወይም ለሌላ ታጣቂ ቡድን መመልመላቸውን ማወቅ አልተቻለም። በኦሮሚያ ክልል ምስራቅ ሐረርጌ ዞን የጭናክሰን ወረዳ የመካኒሳ ቀበሌ ነጋዴ የሆኑት አንድ ግለሰብ እንደተናገረው ታናሽ ወንድሙ ባለፈው ሳምንት የንግድ ስራውን ለማገዝ ወደ ድሬዳዋ ከተማ አስተዳደር በመጓዝ ላይ ሳለ ለ3 ቀናት ተሰውሮ ቆይተዋል ይላል። በኋላ ግን ማንነቱ ካልታወቀ አካል ለማስለቀቂያ 500 ሺህ ብር እንድንከፍል ተደውሎ ተነግሮናል ብለዋል። እገታ እንደሆነ ስንጠይቃቸው ለመከላከያ ሰራዊት እንደተመለመለ ነገር ግን ገንዘቡ ከተከፈለ እንደሚለቀቅ ነገሩኝ ሲል ነጋዴው ለአዲስ ስታንዳርድ ተናግረዋል። የት እንደታሰረ አላውቅም፣ ክፍያውም እንዴት እንደሚፈጸም መመሪያ እንደሚልኩልን ነግረውናል ሲል ገልጸዋል። ይህ የመሰወር ድርጊት በቤተሰቦቻቸው ላይ ጫና መፍጠሩን የገለጹት ነጋዴው እናታችን ታማ አልጋ ላይ ከዋለች 2 ዓመት ሆኗታል። ይህ ዜና ደግሞ ይበልጥ እያሳስባት ይገኛል ብለዋል። በሌላ ክስተት በኦሮሚያ ክልል ምስራቅ ባሌ ዞን የለገ ሄዳ ወረዳ ነዋሪ የሆኑት እናት በጅማ ዩኒቨርሲቲ የ2ኛ ዓመት ተማሪ የሆነው ልጃቸው በአርሲ ዞን አሳሳ ከተማ የሚገኙ ዘመዶችን ለመጎብኘት በሄደበት ወቅት በኃይል ተወስደዋል ይላሉ። በሽብር የተጠረጠሩት የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ፖለቲከኞች አበበ አካሉና ይስሐቅ ወልዳይ እንዲሁም በጠበቃ አበራ ንጉስ ከጽምዶና ሌሎች ታጣቂዎች ጋር አላቸው ከተባለው ግንኙነት በተጨማሪ በዘይሴ ብሔረሰብ ውስጥ ታጣቂ ኃይሎችን ሲያደራጁ ነበር ሲል ፖሊስ ገለጸ። 3ቱ ተጠርጣሪዎች ጽምዶ ከሚባለው ጸረ መንግስት እንቅስቃሴና ከታጣቂዎች ጋር አላቸው ከተባለው ግንኙነት በተጨማሪ በደቡብ ኢትዮጵያ ክልል ውስጥ በዘይሴ ብሔረሰብ ውስጥ ታጣቂ ኃይሎችን ሲያደራጁ እንደነበር ፖሊስ በማስረጃ ስለማረጋገጡ ገልጸዋል። ፖሊስ ተጨማሪውን ከባድ ክስ ያቀረበው ፍርድ ቤት በተጠርጣሪዎቹ ላይ ተጨማሪ የምርመራ ጊዜ እንዲሰጠው ባቀረበው ማመልከቻ ላይ ነው። የፌዴራል ፖሊስ ወንጀል ምርመራ ቢሮ ሰኞ ነሐሴ 11 ቀን 2018 ዓ.ም በዋለው ችሎት ባቀረበው በዚሁ ማመልከቻ በፍርድ ቤቱ በተሰጠው የ12 ቀናት የምርመራ ጊዜ ውስጥ አከናወንኳቸው ያላቸውን ተግባራት በዝርዝር አቅርበዋል። ተጠርጣሪዎቹ በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ከተማ ዙሪያ በሚገኘው የዘይሴ ብሔረሰብ ውስጥ ታጣቂ ኃይሎችን ሲያደራጁ የነበሩ መሆኑን በማስረጃ የማረጋገጥ ስራ ሰርተናል ሲል ፖሊስ በሪፖርት አመላክተዋል። በተጨማሪም ተጠርጣሪዎቹ እስከተያዙበት ቀን ድረስ ጫካ ያሉ ጸረ ሰላም ኃይሎች ካሏቸው አካላት ከፍተኛ አመራሮች ጋር በስልክ ሲገናኙ እንደነበር ጠቅሰዋል። ቢቢሲ የተመለከተው ይህ የፖሊስ ሪፖርት ከተከባብረውና ተዋደው የሚኖሩ የዘይሴ ብሔረሰብንና ሌሎች ብሔረሰቦችን እርስ በርስ ለማጋጨት እየሰሩ ነበር ሲል ተጠርጣሪዎቹን ወንጅለዋል። በዘይሴ ብሔረሰብ ዘንድ ከሚነሳው የአደረጃጀት ጥያቄ ጋር በተገናኘ በአካባቢው የጸጥታ መደፍረስና የሰዎች ሞት ሲከሰት እንደነበር በተለያዩ ጊዜያት በተለያዩ ወገኖች ሲገለጽ ቆይተዋል። በተለይም በትግራይ ኃይሎችና በፌዴራል መንግስቱ መካከል በተፈጠረው ውጥረት ሳቢያ በአካባቢው የነበሩ የፌዴራል የጸጥታ ኃይሎች አካባቢውን ለቀው መውጣታቸውን ተከትሎ ካለፈው ሐምሌ ወር ጀምሮ ግጭቶችና ጉዳቶች ተስተውለዋል። ፖሊስ በበኩሉ ለችሎት በጻፈው ማመልከቻ ላይ በአካባቢው ምንም አይነት የጸጥታ ችግር ሳይኖር የዘይሴ ብሔረሰብ አባላት በመንግስት የጸጥታ ኃይሎች ተጨፍጭፈዋል በማለት የሐሰት ፕሮፓጋንዳ አሰራጭተዋል ሲል ተጠርጣሪዎችን ወንጅለዋል። ይህንንም ህዝብና መንግስት የማጋጨት እንቅስቃሴ ነው ሲል ፈርጇል። ከዘይሴ ብሔረሰብ ጋር በተገናኘ የቀረበው ውንጀላም ፖሊስ ከዚህ ቀደም ባቀረበው ማመልከቻ ላይ ያልተጠቀሰ አዲስ ውንጀላ ነው። ሰኞ ሐምሌ 27 ቀን 2018 ዓ.ም በቁጥጥር ስር በዋሉት በሁለቱ ፖለቲከኞችና የህግ ባለሙያው ላይ ከዚህ ቀደም የቀረቡት የሽብር ወንጀሎች በአዲስ አበባ ከተማ በሚገኙ የጸጥታ ተቋማትና በመንግስት ከፍተኛ አመራሮች ላይ የሽብር ጥቃት ለመፈጸም በመንቀሳቀስ እንዲሁም ከህወሓት ጽምዶ ተብሎ ከሚጠራው ኃይልና በስም ያልተጠቀሱ ሌሎች የጸረ ሰላም ኃይሎች ጋር ተቀናጅተው በመንቀሳቀስ መጠርጠራቸውን
የሚያብራራ ነበር። ፖሊስ አርብ ነሐሴ 8 ቀን 2018 ዓ.ም በጻፈው በአዲሱ ማመልከቻው ላይም ተጠርጣሪዎቹን በትግራይ ክልል የተለያዩ አካባቢዎች ጽምዶ ብሎ ከሚንቀሳቀሰው ጸረ ሰላም ኃይል ጋር በቀጥታ የሚገናኙ መሆናቸውን በማስረጃ አረጋግጫለሁ ብለዋል። ተጠርጣሪዎቹና ጠበቆቻቸው በበኩላቸው ከዘይሴ ብሔረሰብ ጋር በተገናኘ የተነሱ ውንጀላዎችን በፖሊስ የመጀመሪያ ሪፖርት ላይ ያልተጠቀሱ አዲስ ውንጀላዎች በመሆናቸው ውድቅ እንዲደረጉ ችሎቱን መጠየቃቸውን ከተጠርጣሪዎቹ ጠበቆች አንዱ የሆኑት አቶ ሰለሞን ገዛኸኝ ለቢቢሲ ተናግረዋል። ፍርድ ቤቱም በዘይሴ አካባቢ ምን አይነት ጽንፈኛና ጸረ ሰላም የታጠቀ ኃይል እንዳለና ተጠርጣሪዎቹ ከታጣቂዎቹ ጋር ምን ያገናኛቸዋል የሚል የማጣሪያ ጥያቄዎችን ለፖሊስ ማንሳቱን ገልጸዋል። ፖሊስ በሰጠው ምላሽ በስፍራው የታጠቁ ኃይሎች እንዳሉና ታጣቂዎቹ የፈጸሟቸውን ጥቃቶች መንግስት እንደፈጸመ በመግለጽ በተለይም ከተጠርጣሪዎቹ አንዱ የሆኑት አቶ አበበ አካሉ ሐሰተኛ ፕሮፓጋንዳ አሰራጭተዋል ማለቱን ጠበቃው አስረድተዋል። በመቀጠልም በቀደመው ችሎት ላይ በተሰጠው የ12 ቀን የምርመራ ጊዜ ውስጥ ያንድ ሰው የምስክርነት ቃል መቀበሉን የጠቀሰው ፖሊስ ነገር ግን በርካታ የምርመራ ስራዎች እንደሚቀሩት ገልጸዋል። ከነዚህም መካከል የቀሪ ምስክሮችን ቃል መቀበል፣ ከጋሞ ዞን አርባ ምንጭ ከተማ አስተዳደር ተጨማሪ የሰነድ ማስረጃዎችን ማስመጣት፣ ወደ ስፍራው የተላከ የምርመራ ቡድን የሚያመጣውን ማስረጃ መጠበቅ፣ ከመገናኛ ብዙሃን ባለስልጣንና ከባንኮች ማስረጃዎችን ማስመጣት የሚሉት ይገኙበታል። በመሆኑም የምርመራ ስራውን ለማጠናቀቅ የ14 ቀን የጊዜ ቀጠሮ እንዲፈቀድለት ትላንት ጠዋት በነበረው ችሎት ላይ ፖሊስ ፍርድ ቤቱን ጠይቋል። ተጠርጣሪዎቹ በዋስ ከእስር ቢለቀቁ በምስክሮቹ ላይ ጫና ሊያሳድሩ እንደሚችሉም ስጋቱን ገልጸዋል። የተጠርጣሪዎቹ ጠበቆች በበኩላቸው የፖሊስን ጥያቄ መቃወማቸውን አቶ ሰለሞን ገዛኸኝ ተናግረዋል። ፖሊስ አስመጣሉ የሚላቸው ማስረጃዎችን በመንግስት ቁጥጥር ስር ካሉ ተቋማት መሆኑን በማንሳት ተጠርጣሪዎቹ በዋስ ቢፈቱ ከተቋማት የሚመጡ ሰነዶችን ሊያጠፉና ሊሰውሩ የሚችሉበትን ስልጣን የላቸውም በሚል ምላሽ መስጠታቸውን ገልጸዋል። በመሆኑም ተጠርጣሪዎቹ በምርመራ ላይ ተጽዕኖ ሊያሳድሩ ይችላሉ በሚል ዋስትና እንዳይሰጥ መጠየቁ አግባብ አይደለም በሚል መከራከራቸውን ጠበቃው አክለዋል። የግራ ቀኙን ክርክር ያዳመጠው ችሎቱ ከሰዓት በነበረው ውሎ ለፖሊስ ተጨማሪ 10 ቀን የምርመራ ጊዜ በመፍቀድ ለነሐሴ 21 ቀን 2018 ዓ.ም ቀጠሮ መስጠቱ ታውቋል። የብልጽግና አስተዳደር በአማራ ክልል እያጋጠሙ ያለውን ጥልቅ ፖለቲካዊና ወታደራዊ ውድቀት ለመሸፈን በሚያደርገው የማያቋርጥ ጥረት የአማራ ክልል ፖሊስ ኮሚሽነርን በመቀየር ሌፍተናንት ጄኔራል ጥጋቡ ይልማን በቦታው ሾመዋል። ይህ የከፍተኛ አመራሮች መለዋወጥ አገዛዙ በክልሉ ውስጥ እየደረሰበት ካለው ከፍተኛ ሽንፈትና ውጥረት የተነሳ የሚይዘውና የሚጨብጠውን በማጣቱ የተወሰደ እርምጃ እንደሆነ ይነገራል። ዶክተር ዘላለም መንግስቴን በመተካት የተሸሙት ሌፍተናንት ጄኔራል ጥጋቡ ይልማ በመከላከያ ሰራዊት ውስጥ ረዥም አገልግሎት የነበራቸው ቢሆንም የችግሩ ምንጭ ግለሰቦች ሳይሆኑ ያገዛዙ መዋቅራዊና ፖለቲካዊ ውድቀት በመሆኑ ይህ ሽግግር ምንም አይነት መፍትሄ ሊያመጣ እንደማይችል የፖለቲካ ተንታኞች ያመላክታሉ። አዲሱ ሹመት ይፋ የሆነው የአማራ ፋኖ ብሔራዊ ንቅናቄ አፋብን መሪ ዘመነ ካሴ ለቴምፕስ ለተባለው የስዊዘርላንድ ጋዜጣ በሰጡት ቃለ መጠይቅ ታጣቂ ኃይሎች ከትግራይ ጉሙዝ በርታ ሶማሌና ኦሮሞ ኃይሎች ጋር ጽምዶ በሚል ጥምረት ፈጥረው እየተንቀሳቀሱ መሆኑን ባስታወቁበት ወቅት ነው። ይህም ያገዛዙን ወታደራዊ የበላይነትና የቁጥጥር አቅም ይበልጥ ያዳከመው ሲሆን የፖሊስ አመራር መለወጥም ይሁን ተጨባጭ እውነታ ሊቀይረው እንደማይችል ይታመናል። በአጠቃላይ የሰራዊትና የፖሊስ አመራሮችን ማበላለጥና መቀያየር ስር የሰደደውን የፖለቲካና የደህንነት ውድቀት ሊታደገው እንደማይችልና የብልጽግና አገዛዝ በክልሉ የገባበት ቀውስ ከመዋቅራዊ ውድቀት የመነጨ በመሆኑ መፍትሄ ሊሆነው እንደማይችል ማሳያ ነው ይላሉ። ወደ አድማጮቻችን ለአሁን ያዘጋጀንላችሁ ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።